ተመልሰን ተገናኝተናል። በኢቢኤስ ቲቪ ተዘጋጅቶ የሚቀርብላችሁ ካሳ ሾው ነው። አሁንም በመከታተል ላይ ያላችሁት የዛሬው እንግዲህ ቴዲ አፍሮ ነው። እዚሁ ቤቱ ነው እንግዲህ ጋብዞን ቀረጻውን የምናካሄድ ያለ ነው። ጊዜያዊ ስቱዲያችን እዚህ አምጥተን ማለት ነው። እስቲ ቴዲ ወደ ግጥሞችን ንግባና በመጀመሪያ ግጥሞችህ የተለያየ ትርጉም የተለያዩ ሰዎች እንደሚሰጧቸው ታውቃለህ? ለምሳሌ አይ ቴዲማ እንዲህ ማለት ፈልጎ ነው አይደለም፣ አልገባህም፣ ቴዲማ እንደዚህ ማለት ፈልጎ ነው የሚባል ነገር አለ ሁሌ አንተ ሙዚቃዎች ላይ። ያውም አንድ ሰው ምን ብሎኛል መሰለህ? ጭንቄን ላሳያት ሲል ቴዲ ጭንቁን አይደለም ጭንቄን ላሳያት ጭንቅላቴን ላሳያት ነው ያለኝ ጓደኛዬም አለና እዚህ ድረስ ይሄዳል። አንተ ግን ስትጽፍ እንዴት ነው? ምን አይነት መልእክት ያስተላልፍ ብለህ ነው? ሰምና ወርቅ እንዲኖረው ነው? እኔ በመጽፍ ጊዜ መቼም ለማስደነቅ መጻፍም ላለማስደነቅ መጻፍም ሁለቱም ትክክል አይደለም። ሰው የሚሰማውን በሚጽፍ ጊዜ የሚፈልገውን በሚያወጣ ጊዜ ሰዎች የሚያስፈልጋቸውን ነገር ያገኛሉ። ለምሳሌ ጴጥሮስ በውሃ ላይ እየሄደ ያለ በውሃ ላይ መሄዱን እነ ማቴዎስ እያዩት እንደሆነ ከዞረም ይሰምጣል። በውሃ ላይ በመሄዱም ሲደነቅ ይሰምጣል። ዝም ብሎ መሄድ ነው ያለበት። ወደሚፈልገውና ወዳመነበት ነገር መሄድ አለበት አንድ ሰው። እኔ በመጽፍ ጊዜ ስሜቴ የወደደውና ሐሳቤ ያፈለቀውን ነገር በመከተል ውስጥ ነው። በዚህ ጊዜ የሰዎች አስተሳሰብ ደግሞ እንደ ማየት አቅም ከማየት አቅም ጋር የሚገናኝ የእይታ አይነት አለ። አንዳንድ ሰው ደግሞ ማየት የሚፈልገውን ነገር ብቻ ማየት የሚፈልግ ሰው አለ። ማየት የማይፈልገውና ማየት ከማይፈልገው ነገር በላይ የላቀው ደግሞ ማየት የሚፈልገው ነገር ከሆነ ያን አብልጦ ማየት፣ ይሄ ለየሰው ሁሉ የተሰጠ ስልጣን ነው። የሰው ስልጣን መንካት የራስን ስልጣን ማነቃነቅ። ጥቁር ሰው የሚለው ሙዚቃ ላይ ደግሞ ባልቻ አባቱ ነፍሶ ትላለህ። ግን ባልቻ አባቱ ነፍሶ አይደለም አባ ነፍሶ የፈረሱ ስም ነው ይባላል እና አንተ እዚህ ላይ ምን ትላለህ? የባልቻ አባቱ ነፍሶ እንዳልሆኑ ምናልባት እኔ ነፍሶ የሚባል ስም አልሰማሁም እስካሁን፣ ሊኖርም ይችላል ካለም ችግር የለብኝም። ነገር ግን ባልቻ አባቱ ሳፎ እንደሆነና ባልቻ አባ ነፍሶ፣ አባ ነጋ፣ አባ ታጠቅ እየተባለ የሚወጡ ስሞች የፈረስ ስሞች ነበሩ በብዛት። ይህንን ለማወቅ አሁን እስከ 36 ወይም 35 ዓመት ድረስ መስለቅ ላይ ያስፈልግ ይችላል። እንደ ሁኔታው ሰው እንደማወቅ እድሉ እንደማወቅ አጋጣሚው ሊያውቀው የሚችል ነው። የአንድ አራተኛ ክፍል ተማሪም አባቱ ባልቻ ነፍሶ እንዳልሆነ ሊመልስ ይችላል። እኔም ይሄን በመጽፍ ጊዜ ለቋንቋ ውበት የተጠቀምኩት ነው። ለምሳሌ ባልቻ አባቱ ነፍሶ እንዳልሆነ ሁሉ ቴዲም አፍሮ አይደለም አባቱ። ለቋንቋ ውበት ለአጠቃቀም ምጥንነት ከዚህ ቀደምም የሄድኳቸው ብዙ አጠቃቀሞች አሉ። ለምሳሌ ግርማዊነታቸው ከዚህ ሰረገላ ወደ ዋገን ወርደው ሲተኩ በሌላ ሲል ቮልስ ዋገን ለማለት እንደፈለኩ በደንብ ግልጽ አድርጎ ያሳያል። ዋገን የሚባል መኪና የለም ለብቻው። ወይም ፊት ሀብቴ ዲነግዴ ሲል ፊት አውራሪ ዲነግዴ ወይም ፊት አውራሪ ሀብተ ጊዮርጊስ ነው። እንደውም በትክክለኛ በሙሉ ስም ፊት አውራሪ ሀብተ ጊዮርጊስ ነው እንጂ ፊት አውራሪ ዲነግዴ አይባልም። ፊት አውራሪ ሀብተ ጊዮርጊስ ትክክለኛ ስማቸው ሀብቴ ዲነግዴ ቢሆንም ምናልባት ወረቀት ላይ ስንጽፈው አቶን እንደምናደርገው ወይም ኃይለ ምናምን ስንል ሀ ብለን በዝባር አድርገን እንደምንጽፈው ፊት የሚለውን ለብቻ አድርጌ ዲነግዴ ሳደርገው ለቋንቋ ውበትና ለፊደል አጨዋወት የተጠቀምኩበት ነገር ነው። ስለዚህ ፊት አውራሪ ማለት ባልቻ አባ ነፍሶ አባታቸው ነፍሶ እንዳልሆነ የታወቀ ነገር ነው። በእንደዚህ አይነት ነጥቦች ላይ ተነስቶ መወያየት ለመፍጠርም የዚህ አይነት ዘፈኖች መኖራቸው ጥሩ ነገር ነው። እንደኔ ግን ቴዎድሮስ ይሄን ሙዚቃ ሲጽፍ ምንድነው ያሰበው ብሎ አብሮ ማሰብ ደግሞ የማይነቃነቅ ትክክለኛ እውነት ነው። በደንብ ፊት ለፊት ማየት ያለብን እውነት ስለ አጼ ምኒልክ ስለ ኢትዮጵያ ዩዋያን የአድዋ ላይ ያሳዩትን ጀግንነት ለመግለጽ በአድዋ ላይ ከተለያየ ብሔረሰብ ተዋቅረው የጠላትን ኃይል አሸንፈው ለመምጣት ያሳዩትን ትልቅነት ኢትዮጵያውያን
ስለ ማንነታቸው ያላቸውን ጽናት ለታናናሾቻችን ለትንሾች ልጆች ለማስተማር በኔ እድሜም ሆነ ከኔ እድሜ በላይ ላሉትም ደግሞ ይሄን ነገር አስታውሰን ልናከብረው የሚገባ መሆኑን ለመዘከር የተደረገውን ጥረት በጉልህ ማየት ከአንድ ዜጋ የሚጠበቅ ተግባር ነው ለኔ። ከዛ ባለፈ መተቸት ያለበት ነገር ካለም በቅጡ ለመተቸት ስንነሳ በቅጡ የተነሳንበት ነጥብ ለመነሳት ይመቻል አይመችም ብሎ ማየት እንደየ መነሳት አቅማችን የሚታይ ነገር ነው። መወያየቱ መልካም ነው። ነገር ግን አንዳንዴ እንደዚህ ቀላል የሆኑ ነገሮችን ራሳችን መልሰን ልናቆማቸው ስንችል ልጆች እንዳይማሩ የምንከላከለው ነገር አስደሳች አይደለም። አስደሳች ነገሮች ብቻ የሞሉበት ዓለም ደግሞ አይደለም። አስደሳች ያለው ነገሮችን ቢኖሩ እንዲህ የተጫወትን ማለፉ መልካም ነው። ትልቁ ነጥብ አባቶቻችን እንዲታወሱ ቴዎድሮስ ያስበው ነገር ምንድነው? ያለመው ነገር ምንድነው? የደከመው መጠን ምንድነው? የታገለው መጠን ምንድነው? ምን ያህል ጊዜ ፈጅቶበታል? ምን ያህል ጊዜ ደክሟል? ምንድነው ያሰበው? አላማው ምንድነው? ለልጆች ለማስተማር የሞከረውስ ነገር ምንድነው የሚለውን ነገር አብሮ የማየት ነገር ስናደርግ ነው እኛ ኢትዮጵያውያን በወንድማማችና በእህትማማች መንፈስ ሆነን የዚችን ሀገር የወደፊት ዕጣ መወሰን የምንችለው። ለምሳሌ ገበየው በጣም ትልቅ ጀብድ የፈጸመ እንደውም ኢጣሊያን በጊዜው ትልቅ ተራራማ ቦታዎችን ይዘው ለጦርነት የሚመች ስትራቴጂ ቦታ ላይ በመቀመጣቸው ምክንያት ኢትዮጵያኖች ለመጠቃት የተመቸ አሰላለፍ ስላላቸው ያንን ሰልፍ ሰብሮ ለመግባት ትልቁን ጀብድ የመጀመሪያውንም ጀብድ የፈጸሙት ታማኙ የሚኒሊክ አሽከር እኔ ገበየው ይሄን ጀብድ ፈጽሜያለሁ ብሎ ተናዘው ያን ጦርነት ያስጀመሩት ገበየው ናቸው። ገበየው በዚህ ታሪክ ውስጥ ተጠቅሰው ቢያልፉ እሰየው ነው። ገበየው ቢሞት ተተካ ባልቻ እንደተባለ ሁሉ ባልቻም ሲጠቀስ ዲነግዴም ሲጠቀስ ገበየው ተጠቅሷል፣ ራስ መኮንን ተጠቅሷል። ወይም ያልጠቅሱ ብዙ ጀግኖች አሉ እዚህ ውስጥ ከፊት ለምሳሌ ባልቻ ይደጋገማሉ። እንደ ባልቻ ያሉ ጀግኖች እንደውም ባልቻ ተለይተው ለብቻቸው እስከ ማይጨው ጦርነት ድረስ የዘለቀ በእድሜ ቸርነትም ደርሰው ብዙ ኩዮቻቸው በህይወት ባልነበሩበት ጊዜ ማይጨው ላይ ተርፈው ደርሰው እንዴት እንደውም ንጉሱ ንቀውኝ ነው ወይ ለጦርነት ያልጠሩኝ ብለው ትልቅ ጀግነት ያሳዩ ከአድዋ እስከ ማይጨው የዘለቁ ጀግና በመሆናቸው ደጋግመው ቢጠቀሱ ደስ ይላል። ሁለተኛ በተወላጅነትና በተለያየ ብዙ ማዕረግና ጀግነት ለማግኘት ያለው ሁኔታን ደግሞ ያለፉ ካስተዳደጋቸውም ከተወላጅነት በነፃ በጥረታቸው ትልቅ የሆኑ ሰዎች እንደ ባልቻ እንደ ዲነግዴ ያሉ ሰዎች ደግሞ ገነውበት መታየቱ ለኔ ያስደስተኛል በራሱ። ገበየው ቢሞት ተተካ ባልቻ እንደተባለው ገበየው ቢጠቀስ መልካም፣ ባይጠቀስ ባልቻ ተክቶ ሲገን ለኔ ገበየውም ገነዋል። እስከ ማይጨው የዘለቁ ጀግኖችም ከዛ በኋላ ያሉትን ሌሎችም የኢትዮጵያ አርበኞች ከዛም በፊት የነበሩትን አፄ ቴዎድሮስን ሁሉ የጠቀሰ ነው ለኔ። እንደዚህ አስፍቶ ማየት ለቴዲ ዘፈን ብቻ ሳይሆን አስፍቶ ማየት ለእኛ ለኢትዮጵያውያን ወይም ለሰው ልጆች ሁሉ የሚጠቅም ነገር ነው እና ይህንን በዚህ ነው ማየው ነኝ። አሁን ደግሞ አንድ እንደ ጨዋታ አይነት ጥያቄና መልስ ነው ማጫውት። በፍጥነት የምጠይቅን ጥያቄዎች የምትወዳቸውን ነገሮች ነው አንተ ትመልስልኛለህ በፍጥነት ማለት ነው። ብዙ ማሰብ የለብህም። ትንሽ አረዘምኩብን በፍጥነት ችግር የለም። ለዛ ለምትወዳቸው ነገሮች ችግር የለም። ቴዲስ ተማሪ እያለህ የምትወደው የትምህርት አይነት ምን ነበር? የምወደው የትምህርት አይነት አማርኛና የሙዚቃ ፔሪየድ ነበር የምወደው ትምህርት አይነት። እንደዛ ነው እና የስዕል ፔሪየድ ደስ ይለኝ ነበር። ምክንያቱም ምናልባት ከስነ ጽሁፍና ከኪነ ጥበብ ጋር የተገናኘ ዝንባሌ ስለነበረ ሊሆን ይችላል። በጣም የሚማርኩኝ የትምህርት ክፍለ ጊዜዎች እነዚህ ናቸው። አንድ ነበር ያልኩ ይሁኑ ሶስት ይሁኑ። ለምን እንደዚህ ያናረጋቸው? ኪነ ጥበብ ብለን እንቀላቅላቸው። በጣም ጥሩ። አሁን ለህጉ እገዛለሁ ከእንግዲህ ለምትቀኝ ችግር የለም። እስቴዲ የምትወደው እንስሳ ምንድን ነው? ይሄ ገድቦ መጠየቅ በጣም ከባድ ነገር ነው። የምወደውን እንስሳ ልፍቀድልህ እንዴ? ሶስት ሁለት እንኳን አክል። ሁለት ይሁኑ። እኔ የምወደው ውሻና አንበሳ ነው የምወደው። ምክንያት ይኖርሃል? ለመውደድ ብዙ ጊዜ ምክንያት ላይጠቀስ ይችላል። የምትወድበትን ምክንያት ልትዘረዝረው ትችላለህ። ግን ውሻ በጣም ፍቅር ነው። በጣም እወዳለሁ ውሻ።
አንበሳ ራሱ ፍቅር ነው። አንበሳ አውቶቢስ አልሄድክም አንተ ነው። አንበሳ ነገረኛም አይደለም በባህሪው በጣም ነገረኛ አይደለም። ጥሩ ነገርም አለው። ምክንያቱም ምናልባት ማሸነፉን ስለሚያውቀው የሚታገስ ፍቅር ሊኖረው ይችላል። ነገረኛ አይደለም አንበሳ ጥሩ እንስሳ ነው ለኔ። ውሻ ደግሞ በጣም እወዳለሁ። ከልጅነት ጀምሮ ውሻ እወዳለሁ በጣም ከድሮ ጀምሮ። የምትወደው ስፖርት አይነት ምንድን ነው? ኳስ እወዳለሁ። የሚያስደነቀ ነገር ኳስ መጫወት ነው የሚያስደስተኝ። ማየት ብዙ ጊዜ አልተጋም። አጋጥሞኝ ስጫወት ግን ደስ ብሎኝ በልጅነቴ በተለይ በጣም ወድ ነበር ኳስ መጫወት። አንድ ሰው ቴዲ ያው ኳስ ሲጫወት ጎበዝ ነበር ብሎኛል። እውነት ነው? በዓለም ላይ ኳስ የማይችል እንደኔ የለም እስከዛ የታየኋቸው ሰዎች። በልጅነቴ ግን በጣም የኳስ ትጥቆች አባቴ ያሞላልኝ ነበር። ቁምጣ አለኝ፣ ማሊያ አለኝ፣ ኳስ አለኝ። ነገር ግን ከሰፈር ልጆች ሁሉ ኳስ የማልችለው እኔ ነኝ። ብዙ ሰዓት ኳስ የምጫወተው እኔ ነኝ። እውነት ውሸት ምን ያደርጋል? የምትወደው የሙዚቃ መሳሪያ? በልጅነቴ ከበሮ በጣም ወድ ነበር። ከበሮ ደስ የሚል ዱላ ሁሉ ሳገኝ እንዴት አድርጌ ከበሮ እንደምመታበት ነበር ማስበው። ከዛ በተለየ ከዛ በኋላ እንግዲህ ጎበዝ ባለሙያም ባልሆን ኪቦርድ ትንሽ ትንሽ ሞክራለሁ፣ ግን ጎበዝ አይደለሁ። እስቲ መጨረሻው ነው። ይሄ እንኳን በፍጥነትም መመለስ የለብንም። ቴዲ የሚያስቅህ ነገር ምንድን ነው? እኔ ብዙ ነገር ያስቀኛል፣ በጣም ብዙ ነገር። ይሄ ነው ለማለት አልችልም። ብዙ የሚያስቁ ብዙ የሚያሳዝኑ ነገር የሞሉበት ዓለም ነውና ብዙ ነገር ያስቀኛል። ሌላ ግን አንድ የቀረችኛለች። የምትወደው ቀለም ምንድን ነው? የምወደው ቀለም ይገርማል። እኔ አረንጓዴ ቀለም ወዳለው፣ ነጭ ቀለም ወዳለው፣ ሰማያዊ ቀለም ወዳለው። በቃ እነዚህ ናቸው። ሌሎቹንም በየደረጃቸው ወዳቸዋለሁ። እነዚህ ቅድሚያ የምሰጣቸው ናቸው። ቀይ ቀለም ወዳለሁ። ለምሳሌ ቀይ ነው የለበስኩት። እንደዚህ ከባድ ጥያቄ አትጠይቀኝ። እዚህ ውስጥ ስንት ቀለም ነው ያለው? እስቲ ስታይ በቃ እነዚህ ሁሉ ደስ ይሉኛል። ምናልባት ቀደም ተከተል ይኖራቸዋል። ቀስተ ደመና። እንግዲህ ተመልካቾቻችን እናንተ የጠየቃችሁት ጥያቄ ቴዲ አፍሮ ወደ ካሳሾ ይመጣል ተብላችሁ የጠየቃችሁት ጥያቄም አለ። በመጪው ሳምንት ነው የምንመለስበት። ስለዚህ መጪው ሳምንት አብረን እንገናኛለን ከቴዲ ጋር ማለት ነው።